ዛሬ በቶሮንቶ ከተማ ጃንዋሪ 15 2026 ዓ.ም በረዶ በከፍተኛ መጠን እየጣለ ስላለ ብዙ ሱቆች ሞል ውስጥ አልተከፈቱም። መኪኖችን በመንገድ ላይ ለመቆም ተገደዋል። -16 የቴምፕሬቸሩ መጠን ነው። ይህንን እስካሁን በዚህ ዓመት ከባዱ የተባለ በረዶ ጥቂት ላስጎብኛችሁ። ዛሬ የሆነ ባለው ስኖው ስቶርም ምክንያት መኪኖች በየመንገዱ ቆመዋል፣ መንገዶች ዝግ ተደርገዋል፣ ጉዞዎች ተስተጓጉለዋል። በተለይ ከተንቀሳቀሱ በቀላሉ አማልጫቸው ሊወድቁ ስለሚችሉ ተሳቢ መኪናዎች ለሰዓታቶች በያሉበት ለመቆም ተገደዋል። እኔም በድፍረት መጀመሪያ በእግሬ ለመጓዝ የወጣ ሲሆን አየሩ ሁኔታው ግን በፍጹም አላስኬደኝም ነበር። በአጭር ጊዜ ውስጥ በረዶ ተከናንቤ ያለው መጓዝም አልቻልኩም። ከዛም ለአጭር ጉዞ ቢሆንም ራሱ ኡበር ለመጥራት ተገድጃለሁ። በየስፍራው በረዶ ጠራጊ መኪኖች ግን ነበሩ። የተቆለለውን በረዶ ግን እንደልባቸው ሊጠርጉት አልቻሉም። ጠንካራ ፈተና ሆኖባቸው ነበር። ዋናው ዊንተር በጃንዋሪ ግማሽ ቶሮንቶ ሲደርስ እነሆ ከተማዋ በጥቂቱ እንደምታዩት እንዲመስላል። በያለንበት ቸር ያሰንብተን።